ከእናንተ ምንም ነገር ሳይጠበቅ ካፕከት አዲስ በጨመረው የኤአይ ቪዲዮ ጀነሬተር ፊቸር ሙሉ ቪዲዮ እንዴት ጀነሬት እንደምናደርግ እያንዳንዱን ስቴፕ አሳያችኋለሁ። እናንተ ምንም ስክሪፕት አትጽፉም፣ ራሱ ስክሪፕት ጀነሬት ያደርጋል፣ ራሱ ቪዲዮውን ጀነሬት ያደርጋል። ቮይስ ኦቨር ወይም ደግሞ ኦዲዮ እዛው እንጨምራለን። ሙሉ ቪዲዮን እንዴት ጀነሬት እንደምናደርግ ስቴፕ ባይ ስቴፕ አሳያችኋለሁ። በአጋጣሚ ለቤቱ አዲስ የሆናችሁና ለማታውቁኝ አዱኛው ጳውሎስ እባላለሁ። 28 ዓመቴ ነው። በመደወላቡ ዩኒቨርሲቲ የኢንፎርሜሽን ሲስተም ትምህርት ክፍል ሌክቸር ነኝ። አብራችሁ ይቆዩ። Welcome to your digital skill passport. ኦኬ እሺ፣ ኢንተርፌሱን ስትከፍቱት ይሄንን ነው የምታገኙት። እዚህ ጋር በቀላሉ ክሊክ እናደርጋለን። ክሊክ ስናደርግ እንግዲህ ይሄ ኢንተርፌስ ይመጣል። ኢንስታንት ኤአይ ቪዲዮ የሚለው አለ፣ አቫተር ቪዲዮ አለ፣ ብሬንስቶርም ዊዝ ኤአይ አለ። ኤአይ ራሱ ብሬንስቶርም አድርጎ ስክሪፕቱን ጽፎ ቪዲዮ ጀነሬት ማች ሚዲያ ቱ ስክሪፕት ኢን ዋን ክሊክ ማች የሚያደርጉ ሚዲያ ስክሪፕቶች። ከነዚህ ሁሉ ለዛሬው እስኪ ብሬንስቶርም ዊዝ ኤአይ የምትለው አላሳያችሁ። ይሄን ክሊክ ስናደርግ ይሄ ነው የሚመጣልን። እናንተ የምትፈልጉትን ስክሪፕት ታይትል የሚሆን ስክሪፕት እዚህ ጋር ትጽፉለታላችሁ። ብሬንስቶርም ክሪኤቲቭ አይዲያ ፎር ዮር ቪዲዮ ይላል። እናንተ የምትፈልጉትን ጀነሬት እንዲያደርግላችሁ የምትፈልጉትን ትጽፋላችሁ። ለምሳሌ ሶሻል ሚዲያ ማርኬቲንግ እንበለው እኛ እዚህ ጋር ሶሻል ሚዲያ ማርኬቲንግ ማስተር ክላስ እንበለው ለምሳሌ እኛ እዚህ ጋር ሮድማፕ ለምሳሌ እኛ እዚህ ጋር ሶሻል ሚዲያ ማርኬቲንግ ማስተር ክላስ ሮድማፕ እንበለው። ሶሻል ሚዲያ ማርኬቲንግ ማስተር ክላስ ሮድማፕ ስንለው እንደዚህ ቶፒኮችን ያመጣልናል። ኦኬ ቶፒኮችን ያመጣልናል። ስለዚህ እኛ ከፈለግነው ጋር ማች የሚጠጋው የትኛው ነው የሚለውን ሴሌክት እናደርጋለን። የሚጠጋውን ጀስት ክሊክ ማድረግ ነው፣ ፒክ እንለዋለን። እዚህ ጋር ለምሳሌ እችን የመጀመሪያውን ብንመርጣት ይሄው ድሮፕ ይላል። ሴሌክት አድርጎልናል። ከዛ በቀጥታ ጀነሬት ስክሪፕት ነው የምንለው። ጀነሬት ስክሪፕት ስንለው 1 ሚኒት የሚሆን ነው። የ1 ደቂቃ ስክሪፕት ነው። የ3 ደቂቃ፣ የ5 ደቂቃ፣ የ10 ደቂቃ በጣም ነው ደስ የሚለው ዋይዝ። እናንተ በምትፈልጉት ደቂቃ የ1 ደቂቃ ካላችሁት ወደ 1 ደቂቃ የሚጠጋ፣ 3 ደቂቃ ካላችሁት ወደ 3 ደቂቃ የሚጠጋ ስክሪፕት እና ቪዲዮ ጀነሬት ያደርጋል ማለት ነው። ሞር ሪኳየርመንትስ ይላል። ተጨማሪ ሪኳየርመንቶች ካሏችሁ እናንተ ዝም ብሎ ወዳልፈለጋችሁት አቅጣጫ እንዳይሄድባችሁ አዲሽናል ሪኳየርመንቶችን ትጽፉለታላችሁ። እንደዚህ መሆን አለበት፣ እንደዚህ ማድረግ አለብህ ምናምን ብላችሁ የምትፈልጉትን ማንኛውም አይዲያ እዚህ ጋር ትጽፉለታላችሁ ማለት ነው። ለምሳሌ it must focus on the roadmap only፣ ሮድማፑ ላይ ብቻ ፎከስ ማድረግ አለበት ማለት ሌላ አይዲያ አብሮ ኢንክሉድ እንዳያደርግ። ከዛ በቀጥታ ጀነሬት እንለዋለን። ክሬቲንግ ስክሪፕት ይላል። እንግዲህ ስክሪፕቱን እየጻፈልን ነው። እንደምታዩት ስክሪፕቱን እየጻፈ ነው ማለት ነው። ያ እንደዚህ አይነት ስክሪፕት እየጻፍኩ ነው፣ ይሄ ይሆናል እያለ ነው። ስለዚህ አዎ ይሆነኛል ወይም ዩዝ እንለዋለን። እዚህ ጋር በድጋሚ ደቂቃው ስንት ነው የሚለውን ያስመርጠናል። በቀጥታ ዩዝ የሚለው ላይ ክሊክ እናደርጋለን። ከዛ ሌላ ማወቅ ያለባችሁ ነገር ቢኖር ምንድነው ክሬት እንለዋለን። እዚህ ጋር በቀጥታ ክሬት ስንለው እንግዲህ ለ1 ደቂቃ የሚሆኑ ስክሪፕቶቹን እዚህ ጋር ጀነሬት ያደርግልናል ማለት ነው። ኤግዛክትሊ አንድ ላይሆን ይችላል፣ ግን ለምሳሌ 50 ሰከንድ ወይም ደግሞ 1 ደቂቃ ከ10 ሰከንድ ሰምቲንግ አራውንድ ሊሆን ይችላል፣ ግን ወደ 1 ደቂቃ የሚጠጋ ስክሪፕት ጀነሬት ያደርጋል። Welcome to creating voiceovers. ምንድነው ቮይስ ኦቨር አድ ለማድረግ አቫተር ይላል። አቫተሮች አሉ። Welcome to creating voiceovers. ቮይስ የምትለው ጋር ክሊክ እናደርግና ከነዚህ ድምጾች ውስጥ የሚመቸውን እንመርጣለን። በእነዚህ ውስጥ የሚመቹትን እንመርጣለን።
እናንተ የፈለጋችሁትን ምረጡ። ይችኛዋ ጉድጋይ የምትለዋ ትንሽ ስፒዱንም እንደዚሁ ማስተካከል ትችላላችሁ። ማፍጠንም ረጋ ማድረግም ትችላላችሁ። ግን ሞር አንድ ላይ ብታረጉት የተሻለ ነው። መካከለኛ ነው። ይህን አፕላይ ቱ ኦል ሴንስ እንለዋለን። አፕላይ ቱ ኦል ሴንስ ማለት እዚህ ጋር ጀነሬት ለሆኑት እያንዳንዱ ስክሪፕቶች በሙሉ ይሄንን ድምፅ ተጠቀምልኝ ለማለት ነው። ስለዚህ አፕላይ ቱ ኦል ሴንስ እንለዋለን ማለት ነው። ክሬቲንግ ቮይስ ኦቨር ይላል። እንደምታዩት ጉድ ጋይ ነው ቮይስ ኦቨር የተጠቀመው የጉድ ጋይን ቮይስ ነው። ቮይስ ኦቨር እንግዲህ በቀላሉ እንደዚህ ክሬት ያደርግልናል ማለት ነው። Tired of feeling lost in the social media maze? You're posting, but nothing's happening. Yeah. What if I told you there's a clear roadmap to success? Let's break it down. Step 1. Define your destination. Who are you trying to reach and what do you want them to do? Be super specific. Step 2. Choose your vehicle. For more tips like this, make sure to subscribe. እዚህ ጋር ክሊክ እያደረግ ጀነሬት ኤአይ ሚዲያ እንለዋለን። እዚህ ጋር የምታዩትን ፊት ለፊቱ ላይ ያለውን ስክሪፕት ወደ ቪዲዮ ኮንቨርት ያደርገዋል ማለት ነው። ሚዲያ ጀነሬትድ ይላል። ይሄው አሁንም ሁሉንም እዚህ ጋር ያሉትን ስክሪፕቶች በሙሉ ጀስት ክሊክ ስናደርግ የሚመጡት ኦፕሽኖች አሉ። ጀነሬት ኤአይ ሚዲያ እያልን ጀነሬት እናደርጋለን ማለት ነው። ምን ጀነሬት እንላለን አጌን just click and then select generate. እንደዚህ ያደረግን ሁሉንም ጀነሬት አድርገን እንጨርሳለን። ኦኬ እዚህ ጋር አስፔክት ሬሾ አለ። እንግዲህ ለዩቲዩብ 16:9 ነው፣ ለቲክቶክ ደግሞ 9:16 ነው። ያ ለቲክቶክ ስለሆነ ልክ ይሄንን አስፔክት ሬሾ ሴሌክት እናደርገዋለን 9:16። ኖርማሊ እኛ ለዩቲዩብ ስለምንፈልገው 16:9 እናደርገዋለን ማለት ነው። እዚህ ጋር እንደዚህ Tired of feeling lost in the social media maze? You're posting, but nothing's happening. What if I told you there's a clear roadmap to success? Yeah. Let's ይሄን ይመስላል እንግዲህ እንደዚህ ቼክ ካረግን በኋላ በቀጥታ ምንድነው የምንለው እንግዲህ ጀነሬት አድርገን ከጨረስን በኋላ በቀጥታ ኤክስፖርት ነው የምንለው። መቀየር ከፈለግን እዚህ ጋር መቀየር እንችላለን። አሁን አያስፈልግም። ከነዚህ ውስጥ የምንቀይር ከሆነ መቀየር እንችላለን። ለጊዜው አያስፈልግም። ዜን በቀጥታ ኤክስፖርት እንለዋለን። ኤክስፖርት ስንለው እንግዲህ የተለያዩ እንትኖች ያመጣልናል። ፋይል ኔም ይላል እዚህ ጋር። ስለዚህ እናንተ የፈለጋችሁትን ፋይል ኔም መስጠት ትችላላችሁ። እኛ ለጊዜው ኤስኤምኤም እንበለው። ኳሊቲው ሃይ ኳሊቲ ያለ ሪኮመንድድ አለ፣ ፋስተር ኤክስፖርት አለ። እናንተ የፈለጋችሁትን ሴሌክት አድርጉለት።
ዜን እዚህ ጋር ሪዞሉሽን አለ 36480 2K 4K ሁሉም አሉ። የፈለጋችሁትን መምረጥ ትችላላችሁ። ፎርማት MP4 አለ፣ ኤምኦቪ አለ። ይሄ ቪዲዮ ፎርማቶች ናቸው። MP4 ሞስት ፖፑላር ኢን ሪኮመንድድ ነው። እዚህ ጋር ደግሞ ያ ተመርጣላችሁ። ፍሬም ሬቱን ከጨረሳችሁ በኋላ ኤክስፖርት ስንል አሁን እንግዲህ ቪዲዮውን ከካፕከት ቪዲዮ ኤዲቲንግ ሶፍትዌር ወደ ፋይሉን ስቶር ወደምናደርግበት ኤክስፖርት እያደረገልን ነው ማለት ነው። እንደምታዩት ኤክስፖርት አድርጎ ጨርሷል። ስለዚህ አሁን ኤክስፖርት የሆነውን ቪዲዮ ቼክ እናደርጋለን። ስለዚህ አሁን ኤክስፖርት የሆነውን ቪዲዮ ቼክ እናደርጋለን። Tired of feeling lost in the social media maze? You're posting, but nothing's happening. What if what's not? Adjust your... ዋው አሜዚንግ! እስካሁን ድረስ አብራችሁ ከቆያችሁና ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በቀጣይ ስራልን የምትሉት ቪዲዮም ካለ ኮሜንት ላይ ጻፉልኝ። ይመቻችሁ።